ቅዱስ 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 በዱቤ ቁጥጥር ስር ዋለ። በጣም ከባድ ነገር ተፈጠረ። በጣም አሰቃየው። በቅዱስ ቦታ ደግሞ ሲኖላም በተጨማሪ በዱቤ ቁጥጥር ስር ውላ መቼም የሲኖላ ስቃይ አያልቅምና በሱ ቁጥጥር ስር ውላ እያሰቃያት ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾቼ እንደምን ሰነበታችሁ? ባላችሁበት የእግዚአብሔር ሰላም ይብዛላችሁ። ሲኖላ ድራማ ክፍል 18ን ይዤላችሁ መጥቻለሁ። እንግዲህ ቅዱስ ዱቤ ቤት ገብቶ የአርካንን ወረቀት ለማምጣት ገብቶ ነበር። በዛውም ደግሞ ዱቤ ደርሶበት ነበር። ምን ይፈጠር ይሆን? በቀጣይ ክፍል ይዤላችሁ መጣለሁ ባልኩት ቃል በገባሁት መሰረት ዛሬ ይዤላችሁ መጥቻለሁ። ውድ ተመልካቾቼ እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አይረሳ። እንደ ሁሌ የምላችሁ እሱን በፍቅር የምጠይቃችሁ እሱን ነው። አሁንም ይህን ቪዲዮ ስትጀምሩ ላይክ፣ ሼር ማድረጋችሁን አትርሱ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ፣ አበረታችሁኝ ውድ ቤተሰቦቼ። እናም እንግዲህ ዱቤም ቅዱስን አንቆ ይዞ አስሮ እያስጨነቀው እየገረፈው ይገኛል። ከዛም ግን አላበቃም፣ በዛም እየቀጠቀጠው ነበር። ግን ያው ዱቤ ሽጉጥ ይዛል እንጂ አይጠቀምበትም። ብዙ ጊዜ ለማስፈራሪያ ነው ይመስለኛል። እኔ ግን ሳስበው አርቲፊሻል ነው የሚመስለው ሽጉጡ ራሱና ያው ቅዱስን በጣም ደፋር ነው፣ በጣም ደፋር ነው። ላመነበት ነገር ወደ ኋላ አይልም። ሲኖላ ላይ ያደረገው መጥፎ ነገር አሁን ሊያካክሳት ይፈልጋልና ለምን ቤቴ እንደገባህ እስካልተናገርክ ድረስ አልለቅህም ብሎ ዱቤ እያስፈራራው ነበር። እሱ ግን በጭራሽ ብሞት እመርጣለሁ ላንተ ከምነግርህ እያለ ቅጥቀጣውን፣ ምቱን፣ ድብድቡን ሁሉ ችሎ ተቀምጦ ነበረ። በድንገት ግን እንግዲህ አርካን ተጨናንቆ ስለነበረ የት ገብቶ ነው? ለምን አይደውልልኝም? ለምንስ አይመጣም? የሄደበት አልተሳካለትም እያለ ቤት ተጨናንቆ ነበር ያለው እና ግን ከዛ በፊት እንግዲህ ቅዱስ አርካንና ሲኖላ አብረው አድረው ነበርና ተነስ ወደ ስራ ሂድ፣ ረፍቶብሃል እኮ አለችው ሲኖላ። አርካንም አየኔ ውድ ሚስት ዛሬ ከአንቺ ጋር ነው የምውለው፣ ምክንያቱም ስለተሻለሽ ደስታሽን ከአንቺ ጋር ሆኜ ነው ማሳለፍ እንፈልገው፣ ስለዚህ ስራ አልገባም፣ ነይ ተኝ ብሎ የተሳሳቁ ተኙ በድጋሚ። እሷም አይ ሄመን ትመጣለች ብላ ሄመንን እየፈራች ስለነበረ ብትለውም እና ብትመጣስ አንቺ እኮ ሚስቴ ነሽ ካሁን በኋላ እያላት ነበር። ከዛም ወደ ሳሎን ወጥቶ የቅዱስን ነገር እያብሰለሰለ ምን ሆነሃል ወንድሜ ያለችው እህቱ አይ ደህና ነኝ አላት። መሄድ አለብኝ ወይ ልደውልለት እያለ ከዛም ደወለለት ለቅዱስ። ከዛም ሲደውልለት ስልኩ ሲጠራ ዱቤ አነሳው። ቅዱስ ሻወር ቤት ነው። ምን ፈልገህ ደወልክ ብሎ ሲለው እኔ ካንተ ምንም አልፈልግም፣ የምፈልገው ወረቀቱን ፋይሌን ብቻ ነው ሲለው እሱን ለማግኘት ለቅዱስ በህይወት ከደረስክበት ነው እና ሚስቴን ካመጣ ወረቀቱን ታገኛለህ አለው። አርካንም በጣም ደነገጠ፣ በጣም ጮኸ፣ ተጨናነቀ። ከዛ ሲኖላ ምን ሆነሃል ንገር የተጨነቅኩ አለችው። ነገራት ያለውን ነገር። በቃ ቅዱስን ሳይገለው ቶሎ እንሂድ፣ ቶሎ እንድረስለት አለችው። እሱም በጭራሽ እኔ ለዛ ላውሪ አንቺን ድጋሚ አልሰጠውም፣ ይገልሻል፣ መሄዳችን እዛ ላይ ልሄድለት ችግር የለውም ብለው ተመካክረውስ በራሳቸው እየሄዱ ሳለ በመካከል ግን ቅዱስ አላረፈምና ቀስ እያለ እጁን እየፈታ ነበር ያለው። እናም ቀስ በቀስ እግሩንም ፈቶ ጨረሰ። በድንገት ዱቤ ከጣገቡ አልነበረምና ራቅ እንዳለው ትንሽ ተደበቀው። ከዛም ወደ ቅዱስ ወደ አሰረበት ቦታ ተመልሶ ሲመጣ ቅዱስ ከቦታው የለም። የት አባቱ ሄዶ ነው እያለ ቆሞ በሀሳብ ውስጥ እንዳለ ከኋላው በሆነ ነገር መቶት ወደቀ። ዱቤ ሲወርቅለትም ከኪሱ ፋይሉን አውጥቶ ቀስ ብሎ እየወጣ ሳለ አርካንና ሲኖላ በር ላይ ያገኙት። ወረቀቱን ለአርካን በእጁ ካስረከበ በኋላ ግን በድንገት ወደቀ። ምክንያቱም ሲደበድበው ስለነበር አቅም አጥቷል። ደንግጠው ይዘው ወደ ሆስፒታል ሄዱ።
ቅዱስንም ሲያስታምሙ ቆይተው እህቱም የት አባቷ ሂዳ ይሆን የት ሄደው ነው እያለች በቤት እየተጨናነቀች ነበር እና ተመልሰው መጡ። በአሽሙር ምን ሆናችሁ ነው እያለች እየተናደደች ሳለ ከዛም የሆነ ችግር ተፈጥሮ ነበር። አይ ደህና ነን አሏት። እኮ ምን አይነት ችግር ንገሩኛ አለቻቸው። ቅዱስን ትንሽ አሞት ነበር ምናምን። ውይ አሁን ምን እንዴት ነው ታዲያ ደህና ነው? አሁን ደህና ነው ምናምን አሏት። እናም በቃ ሲኖላ እንዴት አስችሎች ጥለሽ መጣሽ ብላ በአሽሙር ልትናገር ስትል ተናደደች። ሲኖላ ምን ለማለት ፈልገሽ ነው ብላ ቅዱስም ታያት በቃ ነይ እንግባ አልደከመሽም ውዴ ብሎ ይዟት ሊገባ ሲል ይዟት ገባ። ተያይዘው እሷም ተናደደች። ሄመን በጣም ተናደደች። የሆነ ነገር ማድረግ አለብኝ ቁጭ ብዬማ እችን ሰይጣን ሲያገባ ዝም አልልም፣ ወንድሜ ከዚች እታደገዋለሁ እያለች ብቻዋን እየተከነከነች ነበርና እሷን እንዴት ማጥቃት እንዳለባት ስታስብ ቆይታ በድንገት ሳሎን ላይ ቁጭ ባለችበት ሲኖላ እንደምትመጣ እርግጠኛ በሆነችበት ሰዓት ለሚላት የደወለች አስመስላ ሚላት ነፍሰ ጡር እንደሆነች አስመስላ ማውራት ጀመረች። ያማረሽን አደርግልሻለሁ፣ እየገፋ ነው ሆድሽ አይደል ምናምን እንደፈለግሽውን ጠይቂኝ እኔ ያደርግልሻለሁ ሚሉዬ እያለች ሲኖላ እንድትሰማት አድርጋ አወራች። ሲኖላም ሰማቻት፣ በጣም ተናደደች። ከዛ ወደ ሳሎን ቀጥ ብላ ስትመጣ ሚላት እኮ እርጉዝ ነሽ ደስ አይልም አለቻት። በጣም ደስ ይላል ብላ ተናዳ ጠላት ወደ ክፍሏ ገባች። ከዛም አርካን ከስራ ሲመጣ ሲኖላ ቁርፋ ሳሎን ላይ ናት። ሊያናግራት ሲሞክር ታናግረው አትፈልግም። ብዙ ጊዜ ሞከረ፣ ሊያለብሳት ልብስ አንጥቶ ሞከረ ምናምን። ወደ ክፍል መግባት ፈልጋለሁ እኔ ስመጣ ነው እንዲህ ምን ሆነሻል ሲላት አይ አንድ ሰራተኛ ሆነች አልሆነ ምን ያደርግላ፣ አንቺ እንዴት ነው እንዲህ የምትይው? አንቺ እኮ ሚስት ነሽ አለ አይደል፣ ለጊዜ እንጀራ እናት መሆን አልፈልግም አለችው። ምን ተፈጥሮ ነው ንገሪ ሲላ መናገር አልፈለገችም። እንደውም ተናዳ ጥላው ወጥታ ትሄዳለች። ቅዱስ ጋር ትልቅ ስህተት ዛሬም ሰራች። በነገራችን ላይ ሲኖላ በተደጋጋሚ ስህተት ትሰራለች፣ በጣም በተደጋጋሚ። ለምሳሌ ሜላት ከዱቤ ጋር ስታደር አይታታለች በአይኗ። ስለዚህ ልጁ የአርካን ይሁን የዱቤ እርግጠኛ እንኳን ሲጀመር እርግጠኛ አልነበረችም በእርግዝናው። ለእሷ ወጥመድ እንደሆነ መጠርጠር ነበረባት። ሲቀጥል ደግሞ ከዱቤ ጋርም ተኝታለች። ስለዚህ ልጁ ለማን ይሆናል? ይሄ እንደውም ለአርካን ማሳወቅ ነበረባት። ቢሆን እንኳ ራሱ ግን ያንን ሁሉ ይቅርታ ስላደረገላት መሰል ተነስታ ደግሞ ትሄዳለች ቅዱስ ጋር ሄዳ ቅዱስ እያባበላት እንዳለ አርካን ተከትሏት ስለነበር በድንገት ቅዱስ እንዳቀፋትና አይዞሽ እያለ እያባበላት ሲል አርካን ደግሞ ያው ተናዶ ትቷት ሲመለስ ቅዱስ ተነስቶ አርካንን ሊያባብል ደግሞ ወደ አርካን ሲሮጥ በመካከል እንግዲህ ዱቤ ነቅቶ ቅዱስን ፍለጋ ቅዱስ ቤት ሲሄድ በድንገት ሲኖላን አገኛት። እናም እሱን ማፈኛ ባዘጋጀው መሰረት እንግዲህ ለቅዱስ የታሰበው ወጥመድ ሲኖላን አፍሮ ዱቤ ወሰዳት። እናም ሲወስዳት ስላዩ ተመልሰው ቢፈልጓትም ቤቱ ቢሄዱም ሊያገኙት አልቻሉም። ቅዱስና አርካን ሲኖላን እየፈለጓት ነበር፣ አቶ ዱቤንም እየፈለጉት ነበር። በጭራሽ ግን ማገኘት አልቻሉም። ውድ ቤተሰቦች ሲኖላን በዚህ መልኩ እንግዲህ ይዞ እያሰቃያት ነው ቅዱስ ቦታ ላይ። እናም ለቁማር እንደተደራደረባትም እያወራ ነበር። አሳልፎ ቁማር ለተበላበት ሰው ይሰጣት ይሆን ወይስ ከዛ ምልጣ ትሄድ ይሆን? ሲኖላ ምን ይገጥማት ይሆን? በሚቀጥለው ክፍል አብረን የምናየው ይሆናል። ውድ ተመልካቾች በዛሬው ክፍል ያዘጋጀሁላችሁ ይህንን ይመስላል። በሚቀጥለው ደግሞ ቀጣዩን እስከምናይ በያላችሁበት ቸር ያቆየን በማለት በዚሁ እሰናበታችኋለሁ። ውድ ተመልካቾቼ ሸር፣ ሰብስክራይብ፣ ላይክ ማድረጋችሁ አይረሳ። እንግዲህ የድምፅ ሚረብሽ ድምፅ ካለው የድምፅ ጥራት ከሌለው ከወዲሁ ይቅርታ ማለት እወዳለሁ። ሰላማችሁ ይብዛ።